ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? እንግዲህ ትምህርታችን የምንጀምረው ከ7ኛ ክፍል የጀነራል ሳይንስ ትምህርት ነው። እንግዲህ ይሄ መጽሐፍ እንደምትመለከቱት ወደ 7 ዩኒቶች አሉ። ስለዚህ ዛሬ እኛ እንግዲህ ትምህርታችንን የምንጀምረው ከዩኒት 1 ነው ወይም ዩኒት 1 ምንድነው የሚለው ቤዚክ ኮንሰፕትስ ኦፍ ሳይንስ የሚል ነው። እንግዲህ ከዴፊኒሽን ኦፍ ሳይንስ ነው የምንጀምረው። what does mean science ምንድነው ከሚለው ነው የምንጀምረው ማለት ነው። The word science comes from the Latin word scientia, which means what? Knowledge. ምንድነው በላቲን ላንጉጅ ሳይንስ ማለት ያው ወይም ሳይንቲያ ማለት ምንድነው ኖሌጅ ማለት ነው። ስለዚህ በላቲን ላንጉጅ ሳይንቲያ ወይም ሳይንስ ማለት ኖሌጅ ማለት ነው። but science is not just about having knowledge. ይህ ማለት ምንድነው እንግዲህ ሳይንስ ዕውቀት ብቻ ሳይሆን science is what? A systematic method of getting knowledge about the physical and the natural world and the social aspects of human society. እንግዲህ ይሄ አሁን ኖሌጅ ምንለው ወይም ሳይንስ ምንለው ዕውቀት ብቻ ሳይሆን ዕውቀት የምናገኝበት መንገድ ነው ወይም ሜተር ነው። ስለ ፊዚካልና ስለ ናቹራል ወርልዳችን እንደገና ደግሞ ስለ ሶሻል አስፔክትስ ኦፍ ሂውማን ሶሳይቲ ዕውቀት የምናገኝበት መንገድ ነው ወይም ዘዴ ነው ሲስተም ነው የሚለው። ሌላኛው እንግዲህ ሳይንስ ካን ቢ ኢንዲጂነስ ኦር ኮንቬንሽናል። ስለዚህ ሳይንስ ምን ሊሆን ይችላል ወይም ዕውቀት ምን ሊሆን ይችላል ኢንዲጂነስም ሊሆን ይችላል ወይም ኮንቬንሽናልም ሊሆን ይችላል። ስለዚህ ምንድነው በመሃል ለምሳሌ ኢንዲጂነስ ሳይንስ እና ኮንቬንሽናል ሳይንስ ምን ማለት ነው? what the difference between ኢንዲጂነስ ሳይንስ እና ኮንቬንሽናል ሳይንስ መካከል ያለው ልዩነቱ ምንድነው ስንል ለምሳሌ ኢንዲጂነስ ሳይንስ is a process by which indigenous people build their empirical knowledge of their natural environment. It is knowledge based on the physical, social and spiritual understanding. ይሄ ምንድነው ኢንዲጂነስ ሳይንስ የሚባለው ምንድነው ሰዎች ስለ አካባቢያቸው ስለ ኢንቫይሮንመንታቸው ያላቸው አንደርስታንዲንግ ይሄ ወይም ግንዛቤ ምንድነው የሚባለው ኢንዲጂነስ ዕውቀት ወይም ስለ አካባቢያቸው ላይ ስለሚገኙ ነገሮች የሚኖራቸው ዕውቀት ወይም ግንዛቤ ወይም አንደርስታንዲንጉ ምን ይባላል ኢንዲጂነስ ሳይንስ ይባላል ማለት ነው። ሌላኛው ደግሞ ይሄ ኮንቬንሽናል ሳይንስ የሚባለው ኮንቬንሽናል ሳይንስ is the system of knowledge which relies on certain laws that have been established through the application of the scientific method to phenomena in the world around us. ይሄ እንግዲህ ኮንቬንሽናል ሳይንስ የሚባለው ምን አይነት ሳይንስ ነው? ሳይንስ ነው ዕውቀት ነው። ምን አይነት ዕውቀት ነው? እንግዲህ በተለይ በሳይንቲፊክ ይሄ ዘመናዊ ዕውቀት የሚባለውና በተለያዩ ሳይንቲፊክ ሜቶዶች የተለያዩ ኤክስፐሪመንቶችና ምርምሮች በማድረግ የሚገኝ ዕውቀት ምን አይነት ዕውቀት ነው የሚባለው ኮንቬንሽናል ሳይንስ ወይም ኮንቬንሽናል ኖሌጅ ይባላል ማለት ነው። ሌላኛው እዚህ ጋር እንደምትመለከቱት እዚህ ጋር ምን ይላል እዚህ ጋር why do you learn indigenous knowledge in science? እንግዲህ ይሄ ኢንዲጂነስ ኖሌጅ ወይ ዕውቀትን ለምንድን ነው በሳይንስ ውስጥ የምናጠናው ነው የሚለው እዚህ ላይ በጥያቄ ነው የሚጀምረው ማለት ነው። ስለዚህ እዚህ ጋር ምን አለ there are two main reasons to include indigenous knowledge in science. እንግዲህ ሳይንስን አሁን በሳይንስ ውስጥ ይሄ ኢንዲጂነስ ኖሌጅን የምናጠናበትም ሁለት ምክንያቶች አሉ ይላል። እንግዲህ የመጀመሪያው ምንድነው firstly to increase the awareness original culture and identity. እንግዲህ ኦሪጂናል ካልቸር ስለ ኦሪጂናል ካልቸራል ወይ ስለ ቀድሞ ስለ አካባቢያችን ስለ አጠቃላይ ኦሪጂናል ካልቸራችንን አንደርስታንድ አዌርነሳችንን አንደርስታንዳችንን ኢንክሪዝ ለማድረግና አይደንቲፋይ እንድንለየው ወይ ራሳችንን እንድናውቅ ወይም በስለ አካባቢያችን ያለን ነገር ስለ ኦሪጂናል ካልቸራችን ያለን ነገር አንደርስታንዲንግ ወይም አዌርነስ እንዲጨምር ነው የመጀመሪያው ነው ይላል። ሌላኛው ሰከንድሊ to integrate indigenous knowledge with western. አሁን እንግዲህ ሁለተኛው ደግሞ ይሄ ኢንዲጂነስ ኖሌጃችንን ከምን ጋር እንድናገናኘው ነው ኢንተግሬት እንድናደርገው ነው ከዌስተርን ሳይንስ እንድናቀናጀው ወይም ኢንተግሬት እንድናደርገው ነው የሚለው። ስለዚህ እዚህ አካባቢ የሚያወራው በተለይ ምንድነው ኢትዮጵያ በርካታ ለምሳሌ እዚህ ጋር ኢትዮጵያ is one of the country where a wide variety indigenous knowledge practice for long time to solve practical problems that exist in different areas like እንግዲህ እዚህ ጋር ኢትዮጵያ በርካታ የኢንዲጂነስ ኖሌጅ የነበራት ሀገር ናት። በርካታ ነገሮችን ወይም በርካታ አካባቢዎችን ይኖሩ የነበሩ ሰዎች በጊዜያቸው በርካታ ፕሮብሌሞችን ሶልቭ ለማድረግ የተለያዩ ኢንዲጂነስ ኖሌጆችን ሲጠቀሙ ነበር ነው የሚለው። ስለዚህ ለምሳሌ እዚህ ጋር especially extraction of medicinal chemical from plants to treat
ዲዚዝ ኤንድ ፋይት ኢንፌክሽን። እንግዲህ አክቹአሊ ይሄ ነገር አሁንም አለ በተለያዩ በገጠሪቱ አካባቢ አሁንም ከተማው ውስጥም አለ። ኢንዲጂነስ ኖሌጅ ተጠቅመው በርካታ የመድኃኒት በሽታዎችን የሚያድኑ በጣም በርካታ አዋቂዎች አሉ። ስለዚህ እንግዲህ ስፔሻሊ በህክምናው ዘርፍ ኢትዮጵያ ውስጥ በባህል ህክምና በጣም ታዋቂ ነች እና ይሄን ባህል ህክምና የተለያዩ ሜዲሲኖችን ወይ የተለያዩ መድኃኒቶችን ከፕላንቶች በማዘጋጀት ለበርካታ በሽታዎች መድኃኒት ያገኙ ነበር። እስቲል አሁንም ያገኙ አሉ። ሌላኛው ለምሳሌ ይሄ ማየት ይቻላል። ለምሳሌ ኮሶትር የኮሶ ትሪ ለምንድነው የኮሶ በሽታን ለማስወገድ ለምሳሌ በጥብጠው ወቅጠው ምናምን እሱን ጠጥተው የተለያዩ የኮሶ ትሎችን ለማስወገድ ሰዎች ይጠቀሙ ነበር። እንደገና ደግሞ ባርዛፍን ለምሳሌ ለጉንፋን ምናምን ብሎ ይጠቀማሉ። እንደገና ደግሞ ደማከሴ ለምሳሌ ለምች ለምናምን ለራስ ምታት ምናምን ደማከሴን ይጠቀማሉ። ሌላኛው ደግሞ ፕሬዘርቪንግ ሚት ባይ አዲንግ ሳልት ኤንድ ስሞኪ ድራይንግ። እንግዲህ አሁን የተለያዩ አሁን ይሄ በዘመናዊ ስጋ ምናምን ከታረደ ምናምን በኋላ ምንድነው ፍሪጅ ካለ ፍሪጅ ውስጥ ነው የሚቀመጠው። ነገር ግን የተለመደው ይሄ ነገር ፍሪጅ ምናምን ሌሎች ነገሮች ከመምጣታቸው በፊት ሰዎች ምንድነው የሚያደርጉት? ያው ስጋን ፕሬዘርቭ ለማድረግ የሳልት ነስንሰው ወይም ጨው ነስንሰው ከዛ ይዘለዝሉታል። ከዛ በኋላ ይደርቃል። ምንም አይነት የመበላሸት እድል አይኖርም። ሌላኛ ደግሞ ጭስ ያጨሱበታል። ከዛ በኋላ ይሄ ስጋው ከመበላሸት ይድናል ማለት ነው። ስለዚህ ይሄ እንግዲህ ኢንዲጂነስ ኖሌጆችን እንግዲህ ለምንድን ነው አሁን በዌስተርን ሳይንስ የምንማረው የሚለው ነው ይሄ አጠቃላይ የሚያወራው ማለት ነው። ለዛሬ ነበረን እንግዲህ ትምህርት ይሄን ይመስላል። በቀጣይ በሌላ ትምህርት እስከምንገናኝ መልካም ቆይታ። ቻናሌን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮቼን ላይክ እና ሼር ማድረግ እንዳትረሱ። አመሰግናለሁ።